ታላላቅ ስኬቶችን ወደኛ የሚያመጡ 4 የጸሎት ርዕሶች። መልእክቱን እየሰማችሁ ከ20 ጊዜ በላይ ኮፒ ሊንክ ሼር ላይክ አድርጉ። አንደኛ፣ ስለ ሞገስ መጸለይ። እስራኤላውያን ከግብጽ ሊወጡ ሲሉ ብርና ወርቅ ሰብስበው የመውጣታቸው ምክንያት የታጠቁት የጦር መሳሪያ ሳይሆን የመለኮት ሞገስ ነበር። ሞገስ ታላላቅ በረከቶችንና ስኬቶችን ወደኛ የሚስብ ታላቅ ሚስጥር ነው። ስለዚህ በየቀኑ ስለ ሞገስ መጸለይ ይገባናል። ሁለተኛ፣ ስለ ጥበብ መጸለይ። በህይወት ውስጥ የሚያስፈልግንን የምናገኝበት ቁልፉ ነገር ጥበብ ነው። ጥበብ የታላቅ በረከት መገኛ መንገድ ነው። ሰማያዊውና ምድራዊ በረከት ወደኛ የሚመጣበት፣ እኛም ወደ ስኬትና በረከት የምንሄድበት ብቸኛው መንገድ ጥበብ ነው። ሰለሞንም በምድር ላይ ከነገሱት ነገስታት ባለጠጋ አድርጎት የነበረው ከአምላኩ ዘንድ ጠይቆ የተቀበለው ጥበብ ነበር። ስለዚህ በየዕለቱ ስለ ጥበብ መጸለይ በራሱ ትልቅ ጥበብ ነው። ሶስተኛ፣ አቅጣጫ መጠየቅ። በህይወታችን የምንፈልጋቸው ውድ ነገሮችና ስኬቶች የየራሳቸው አቅጣጫ አላቸው። ጴጥሮስ ሌሊቱን ሙሉ አሳ ለመያዝ ሲደክም አደረ። በመጨረሻም ግን ጌታ ኢየሱስ መረቡን በየት አቅጣጫ መጣል እንዳለበት አመለከተው። ጴጥሮስም በጌታ ቃል መሰረት መረቡ እስኪቀደድ ድረስ ብዙ አሳዎችን ያዘ። ስለዚህ በየጊዜው የምንፈልገው ነገር መገኛው ወዴት ነው እያልን መጠየቅ አለብን። አራተኛ፣ ፈተናዎችን የመሻገር ጸሎት። ስኬት ወደኛ እንዳይመጣ የሚከለክሉ ፈተናዎች ብዙ ናቸው። ስለዚህ ወደ ፈተና እንዳንገባ ተግተን መጸለይ አለብን። ዲያብሎስ በየቀኑ በህይወታችን መንገድ ላይ የሚያስቀምጣቸው የፈተና እንቅፋቶችን ማለፍ የምንችለው በጸሎት ነው። ስለዚህ ወደ ከነዓኔ እንዳልገባ የሚከለክሉ ፈተናዎችን የምሻገርበትን አቅም ስጠኝ እያልን መጸለይ አለብን። ኮሜንት ላይ እጸልያለሁ ይሳካልኛል በማለት ጻፉ። ብሩካን ናቸው።